ቤተሰብ ሩታ በንዴት ሆስፒታል ገብታለች። በእነ አብርሽና ሄርሜላ ንዴት ማለት ነው። ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮሜንት ማድረጋውን አይርሱ። ማኪባሚ ሚዲያ። ዶክተሮቹ በህመሟ ምክንያት በጣም ደንግጧል። ምን እንደሆነ በሽታዋ አልታወቀም። በጣም ቆይታለች ሆስፒታል ከገባች፣ ምንም አልነቃችም። ሁሉም ሰው ደንግጧል። ሩታ እንግዲህ አብርሽ ጋር ሄዳ ነበረ። እንዴት ነህ ብላ ልትጠይቀው፣ ምንም ቢሆን የልጇ አባት ነውና ጥላው አጥለውም። ምክንያቱም የልጅ አባት ነው፣ ተዋልደዋል እነዚህ ሰዎች እና ልጠይቀው በሄደች አጋጣሚ ሁለቱ ብቻ ለብቻቸው ነው ያገኘቻቸው። ጥሩ ነገር አላየችውም። እዛ ጋር ያየችው ነገር በጣም መጥፎ ነገር ነውና በዛ ድንጋጤም ነው ይባላል ፌንት የነቀለችውና አብርሽና ሄርሜላም በጣም ደንግጠዋል። በሁኔታው አይተው በጣም የደነገጡ ይመስላሉ። ግን አብርሽ ሆስፒታል ስትሄድ ተከትሏት ራሱ አልሄደም። ሄርሜላ ነች የከለከለችው የሚባል ወሬ ሰምቻለሁ። እንግዲህ ቤተሰብ ሩታ እግዚአብሔር ይሁንሽ፣ እንደው ተንቀልቅለሽ ባትሄጂ ኖሮ ከነሱ ምንድነው የምትጠብቂው? ይሄንን ነው እንጂ ምንም የምትጠብቂ ነገር የለም። ስለዚህ አብርሽም ልጄን ምናምን እያለ ነበረ፣ ለማምጣትም ሙከራ እያረገ ነበረና በቀደም ለታ ሄዶ ልጁን ለመውሰድ ሙከራ እያረገ ነበር ብለው እያሉኝ ነበር። ልጁን እግዚአብሔር ያሳድግልህ፣ ግን እንደዚህ ባትጫወቱበት ደስ ይላል፣ በልጁ ላይ ማለት ነው። እናቱ ጋር ቢቀመጥ ጥሩ ነው። ምክንያቱም እዚህ ጋር ሄርሜላ ልታሳድግልህ ነው ወይንስ ከአንተ ጋር እሽኮለሌ ልትል ነው የምትፈልገው? ለማን ነው ነው የምትሰጠው? ለቤተሰብ ወደ ቡታጅራ እንድላክ ነው ወይንስ ምንድን ነው የምትፈልገው? እዚህ ጋር ሩታ ጋር ቢሆን እናቱ ነች። እናት ደግሞ ምንም ጊዜ እናት ነች። የልጅን ክፉ አትፈልግም። ከእንደገና ደግሞ ይሄ ልጅ ገና 2 ወር ምናምን አልሞላውም። ገና ነው፣ ጨቅላ ነው፣ ደም ነው። ስለዚህ ባንታ አንከራትቱት ባይነኝ። እንግዲህ ደግሞ ሩታንም እግዚአብሔር ይማርሽ፣ አይዞሽ እህታችን ነው የምንለው ነገሩ አይዞሽ ነው እንጂ ምንም ማድረግ አንችልም። እንግዲህ እነ ሀይሚም ደግሞ ሄደዋል ሆስፒታል የሚባል ነገርም ሰምቻለሁኝ። ሁኔታውን በኋላ ላይ አጣርቼ አቀርብላችኋለሁ ማለት ነው ቤተሰቦቼ። ለማንኛውም ላይክ ሼር እያረጋችሁ ከእንደገና ደግሞ ሰብስክራይብ አድርጉ፣ የምለቃቸው ቪዲዮዎች እንዲደርሷችሁ ማለት ነው። አዲስ ነገር ካለ ወደ አሁኑ ነው የምለቅላችሁ። ላይክ እና ሼር እንዳትዘነጉ። መልካም ውሎ። ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮሜንት ማድረጋውን አይርሱ። ማኪባሚ ሚዲያ